ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንዲሁም አድማጮቻችን ከሰንበት ረፋድ ዋና መረጃዎች ጋር ተገኝቻለሁ። በዛሬው ፕሮግራማችን በወለጋ የተፈጸመውን የሃይማኖት አባቶች ግድያ፣ በሰሜኑ የሀገራችን ክፍል ስላለው የጦርነትና የምርኮኞች ሁኔታ፣ እንዲሁም ስለ ፕሬዝዳንት አልሲሲ የአሜሪካ ጉዞ እና ሌሎች አንገብጋቢ ጉዳዮችን በዝርዝር ወደ እናንተ እናደርሳለን። አብራችሁን ቆዩ። ከኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን የደረሰን መረጃ እጅግ አሳዛኝና የብዙዎችን ልብ የሰበረ ሆኗል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆሮ ጉድሩ ወለጋ ዞን ሀገረ ስብከት ዋና ሥራ አስኪያጅና ሌሎች የቤተክርስቲያን አገልጋዮች በታጣቂዎች ተገድለዋል። ዝርዝር ሁኔታው እንደሚያስረዳው የሀገረ ስብከቱ ዋና ሥራ አስኪያጅ መላከ ኤዶም ቀሲስ ደጉማ የሀገረ ስብከቱ ሠራተኞችና ምእመናን በቅርቡ የተከበረውን የህዳር ጽዮን ማርያም ዓመታዊ የንግስ በዓል ለማክበር ከሻምቡ ከተማ በቅርብ ርቀት ወደምትገኘው ሐረቶ ማርያም አምርተው ነበር። በዓሉን በሰላም አክብረው በመመለስ ላይ ሳሉ ራሱን ኦነግ ሸኔ እያለ በሚጠራው ታጣቂ ቡድን እገታ ተፈጽሞባቸዋል። ድርጊቱ የተፈጸመው ህዳር 21 ቀን 2018 ዓመተ ምህረት አመሻሽ ላይ ሲሆን ታጣቂዎቹ ከታገቱት መካከል የተወሰኑ የወጣት ማህበራት አባላትንና ተራ ሰራተኞችን የለቀቁ ቢሆንም ከፍተኛ አመራሮቹን ግን ለሞት ዳርገዋቸዋል። በዚህም መሰረት የሀገረ ስብከቱ ዋና ሥራ አስኪያጅ መላከ ኤዶም ቀሲስ ደጉማ እና ሌላኛው የሀገረ ስብከቱ ከፍተኛ አመራር ቀሲስ ደሳለኝ ነው ሙሳ በጭካኔ ተገድለው አስከሬናቸው ለቤተሰቦቻቸው እንዲደርስ ተደርጓል። ይህ ጥቃት በኦርቶዶክሳውያን ላይ ያነጣጠረ ተከታታይ ግድያ አካል መሆኑን ብዙዎች እየገለጹ ሲሆን ጉዳዩ ዓለም አቀፍ ትኩረትንም ስቧል። የአሜሪካው ሴናተር ቤን ካርዲን ጉዳዩን አስመልክተው ለሴኔት ባቀረቡት የሕግ ረቂቅ የኢትዮጵያ መንግስት ለኦርቶዶክሳውያን በቂ ጥበቃ ማድረግ አለመቻሉንና ጥቃቱ መባባሱን አትተዋል። ሴናተሩ በሃይማኖታቸው ምክንያት ለጥቃት የተጋለጡ ዜጎች ፍትህ እንዲያገኙ የአሜሪካ መንግስት ጠንከር ያለ እርምጃ እንዲወስድ ጠይቀዋል። በሌላ በኩል ይህንን አሰቃቂ ግድያ አስመልክቶ እስካሁን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የተሰጠ መደበኛ መግለጫ አለመኖሩ ምዕመናንን ማሳዘኑ ተገልጿል። በአማራ ክልል እየተንቀሳቀሰ የሚገኘው የፋኖ ሚኒሊክ እዝ በቅርቡ ዘመቻ አባናዳው በሚል በሰየመው ወታደራዊ ኦፕሬሽን የማረካቸውን በመቶዎች የሚቆጠሩ የመንግስት ወታደሮች ጉዳይ አሳሳቢ መሆኑን አስታውቋል። ቡድኑ ዓለም አቀፉ የቀይ መስቀል ኮሚቴ ICRC ጣልቃ ገብቶ ምርኮኞቹን እንዲረከብ በድጋሚ ጥሪ አቅርቧል። እንደ እዙ መግለጫ ከሆነ በአሁኑ ወቅት ከ500 በላይ ምርኮኞች በፋኖ ቁጥጥር ስር ይገኛሉ። ከዚህ ቀደም 200 የሚሆኑ ምርኮኞችን ለማስረከብ የተደረገው ሙከራ መንግስት ምርኮኞችን ከተቀበልኩ ሽንፈቴ ይጋለጣል በሚል እልህ ለመከበል ፈቃደኛ ባለመሆኑ ሳይሳካ ቀርቷል። የፋኖ አመራሮች ምርኮኞቹን ያላቸውን ስንቅ እያካፈሉ እንደቆዩ ገልጸው አሁን ግን ከአቅም በላይ በመሆኑ ምርኮኞቹ ለከፋ ችግር በመዳረጋቸው በፊት ቀይ መስቀል እንዲረከባቸው ጠይቀዋል። በተጨማሪም መንግስት የራሱ ወታደሮች በተማረኩበት አካባቢ የድሮን ጥቃት እየፈጸመ መሆኑን የፋኖ አመራሮች ከሰዋል። ለዚህም በማስረጃነት በዘመቻው ተማርኮ በሕክምና ላይ የነበረው የ12ኛው ክፍለ ጦር ምክትል አዛዥ ኮሎኔል በቅርቡ በተፈጸመ የድሮን ጥቃት መገደሉን ጠቅሰዋል። ቀይ መስቀል በዚህ ጉዳይ ላይ በሚቀጥሉት ቀናት ምላሽ ይሰጣል ተብሎ ይጠበቃል። በቻይና እስር ቤት የምትገኘው ወጣት ናዝራዊት አበራ ጉዳይ እጅግ አሳሳቢና አስቸኳይ ምዕራፍ ላይ ደርሷል። ወጣት ናዝራዊት በምህንድስና ሙያ ተመርቃ ለሀገሯ ትልቅ ተስፋ የነበረች ቢሆንም በጓደኛዋ ሴራ በተፈጸመባት ክህደት ለዚህ አደጋ ተዳርጋለች። በሻንጧ ውስጥ ኮኬይን የተሰኘ አደገኛ እጽ ተገኝቷል በሚል በቻይና ፖሊስ የተያዘችው ናዝራዊት አሁን ላይ የሞት ፍርድ በመጠባበቅ ላይ ትገኛለች። መረጃዎች እንደሚያመለክቱት የቻይና ፍርድ ቤት የወሰነባትን የሞት ቅጣት በማንኛውም ሰዓት ሊፈጸም የሚችልበት ወሳኝና አጭር ጊዜ ላይ ደርሳለች። ይህንን መርዶ የሰሙት እናቷ በድንጋጤ አልጋ ላይ የዋሉ ሲሆን መላው ቤተሰብ በከፍተኛ ሐዘን ውስጥ ይገኛል። በርካታ ኢትዮጵያውያን አክቲቪስቶች እና የሰብአዊ መብት ተሟጋቾች እኛ ደግሞ እንደ ሀገር እና እንደ ወገን ድምጽ እንሁናት በሚል ዘመቻ ጀምረዋል። መንግስት ዲፕሎማሲያዊ ጥረቶችን አጠናክሮ እንዲቀጥልና ዜጎችም ጉዳዩን በማህበራዊ ሚዲያ በማጋራት ብሔራዊ አጀንዳ እንዲያደርጉት ጥሪ ቀርቧል።